ይህ ቪዲዮ ቫካንሲ፣ ስኮላርሺፕ፣ ኢቨንት አፕላይ ለምታደርጉና ቤዚክ የአይቲ ስኪል ለሌላችሁ ብቻና ብቻ ነው። ሌሎቻችሁ ስክሮል አድርጉት፣ ጊዜያችሁን አታጥፉ። 2 ሰከንድ እሰጣችኋለሁ። ናይስ ኦኬ። ብዙ ጊዜ ቫካንሲ ወይም ስኮላር ወይም ደግሞ አንዳንድ ኢቨንቶች ላይ ሬጂስተር ስታደርጉ ወይም አፕላይ ስታደርጉ ብዙ ጊዜ በተደጋጋሚ ከሙያው አካባቢ ስለሆንኩ በተደጋጋሚ ከምጠይቅባቸው ጥያቄዎች አንዱ ኢሜል አስገቡ የሚል ፎርም መጣልን ወይም ሊንክ ተላከልኝ አፕላይ ሳደርግ። ከዛ ፎርም ላይ ስገባ ኢሜል እና ፓስወርዴን የያሆ ወይም የጂሜል ፓስወርዴን ሳስገባ ኢንኮሬክት ፓስወርድ ወይም ኢሜል አካውንት ኖት ኤግዚስት ኢሜል ኦር ፓስወርድ ሚስማች የሚል ኤረር በቀይ እየጻፈብኝ አስቸገረኝ የሚል በተደጋጋሚ ጊዜ እንደዚህ አይነት ጥያቄ እጠይቃለሁና ለጥር ያለ ነገር እና በሚገባችሁ መንገድ ለማቅረብና ለማስረዳት ሞክራለሁ። እንግዲህ በተለያዩ ጊዜ የሚላኩልን የኤምባሲ አፕላይ የምናደርግባቸው ለስኮላርሺፕ ወይም ደግሞ ቫካንሲ አፕላይ ለማድረግ ወይም ደግሞ የተለያዩ ኢቨንቶች ላይ ሬጂስተር አድርገን ለመታደም ስንፈልግ የሚመጡልን አንዳንድ ፎርሞች አፕላይ የሚል በተን ወይም ሬጂስተር የሚል በተን ከተጫን በኋላ የሚመጡልን የመጀመሪያው ነገር ሳይን አፕ አርክ፣ ሳይን ኢን አርክ፣ ቀጥሎ ሳይን አፕ አድርግ የሚል ኢሜልና ፓስወርድ ያለበት ቦክስ ነው የሚመጣልን። ነገር ግን ብዙዎቻችሁ በቪዲዮ መግቢያ ላይ እንዳልኩት የአይቲ ቤዚክ ስኪል የሌለን ሰዎች በምንሞላ ሰዓት የያሁ ወይም የጂሜል ፓስወርዳችን እዛ ከመጣልን ፎርም ላይ እንጽፍና ዜን ሎጊን ወይም ሳይኒን በምንል ሰዓት ፓስወርድ ወይም ኢሜል ዩዘር ኔም ሚስማች፣ ፓስወርድ ኦር ኢሜል ኢንኮሬክት፣ ኖት ሬጂስተር ሳምቲንግ የሚሉ ኤረሮች ይመጣሉ። የዚህ ቤዚክ ነገር ምንድን ነው? አንድ ኮንሴፕት ትልቅ ነገር ሚስ ስለምናደርግ ነው። የኢሜላችሁ ማለትም የያሁ ወይም ደግሞ የጂሜል ኢሜል እና ፓስወርዳችሁ ማለት ከነዚህ ከሚመጡላችሁ ፎርሞች አፕላይ እንድታደርጉ ከሚላክላችሁ ዩዘር ኔም እና ኢሜል የሚል ሎጊን የማድረጊያ ከሚመጣችሁ ላይ ፎርም ላይ ምንም ግንኙነት የለውም። ስለዚህ እናንተ የኢሜላችሁን ፓስወርድ ኢሜል ታስገቡና አልገባልኝ አለ ትክክል ከሆነኝ የኢሜል እኮ ትክክል ነው ፓስወርድ እኮ ትክክል ነው ትላላችሁ። ሂር ዊ ሚስድ ትልቅ ፖይንት ማለት ነው። ስለዚህ ይሄ በሚመጣባችሁ ጊዜ ይሄ እንዳይመጣባችሁ ማድረግ ያለባችሁ ነገር ነው የማሳያችሁ። ይሄ እንዳይመጣባችሁ ምን ማድረግ እንዳለባችሁ እኔ ከተሞክሮ አንድ ቀለል ያለ ወይም ደግሞ ለሰነፍ ልበለው፣ እኔም ሰነፍ ስለሆነ ለሰነፍ የሚሆን አንድ አድቫይስ ልንከራችሁ። እንግዲህ ብዙ ቦታ ላይ አፕላይ ልናደርግ እንችላለን፣ ብዙ ቦታዎች ላይ ኤምባሲ ላይ፣ ቫካንሲ ወይም ኢቨንቶች ላይ ማለት ነው። በዚህ ሰዓት የዛን ሁሉ ሬጂስተር የምናደርግበትን ፓስወርድ መያዝ በጣም ከባድ ነው። ኢሜላችን ኦልሬዲ ኢሜል ዩኒክ አይደንቲፋይ ስለሚያደርገን ስለማይቀየር ችግር የለውም። ፓስወርድን ስለምንቸገር አንድ የሰነፍ ምክርና ጠቃሚ ምክር ልትካችሁ ከተሞክረው ማለት ነው። 2 ፓስወርድ ይኖራችሁ። አንደኛው የኢሜላችሁ ፓስወርድ ዋናው ኢሜላችሁ የጂሜል ወይም የያሁ። ሁለተኛው ፓስወርዳችሁ ግን ለእንደዚህ አይነት ነገር ለቫካንሲ፣ ለኤምባሲ ፎርም ወይም ደግሞ ለስኮላርሺፕ ወይም ደግሞ ሌላ ነገር አፕላይ የምታደርጉት ስትሮንግ የሆነ እናንተ ብቻ የምታውቁት ግን ደግሞ ለሁሉም አፕላይ ለምታደርጉት ተመሳሳይ ሲሆን ቅድም እንደነገርኳችሁ ኢሜላችሁ ኢሜል ነው ስለማይቀየር፣ ፓስወርዳችሁ ደግሞ 2 ፓስወርድ ነው ያላችሁ። ለማስታወስ በጣም ይቀላችኋል። አፕላይ ለማድረግ የተለያዩ ነገሮችን አንድ የሆነ ፓስወርድ ተጠቀማላችሁ። ለዋናው ኢሜላችሁ ግን ሰፓሬትሊ ሌላ የተለየ ኢሜል የተለየ ፓስወርድ መጠቀም በጣም ነገሮችን በሙሉ ያቀልላችኋል። ይሄን ኬስ በትንሽ ቱቶሪያል ላሳያችሁ እስኪ። ለምሳሌ ይሄን ጆብ አፕላይ ለማድረግ ይሄን ቫካንሲ አፕላይ ለማድረግ እንደዚህ ቫካንሲውን ካየን በኋላ ዜን እዚህ ጋር እንደምታዩት አፕላይ ይለናል። አፕላይ የሚል ተጫን። ሶ አፕላይ እንዳደረግን የሚመጣው አያችሁት ሎጊን ብሎ ሁሌም እንደተለመደው ኢሜል እና ፓስወርድ ይጠይቀናል። ይሄ ኢሜል ነው ልበል። ሶ ይሄን ኢሜልን አስገብቼ ፓስወርድ ከሚለው ላይ ደግሞ የኢሜልን ፓስወርድ ለምሳሌ አስገብቼ እንደዚህ ብዬ ጽፌ አስገብቼ ሎጊን ብለው ምንድነው የሚለው? ይገባል አይገባም አይደል? ምንድነው የሚለው? ጀስት ይመልሰኛል ወይም ደግሞ ኤረር የሚል ፖፕአፕ ይመጣልናል። ስለዚህ ይሄ ኢሜል ማለት ከዚህ ዩኤን ጆብስ ላይ ያልተመዘገበ ዩኤን ጆብስ የማያውቀው ነው። ይሄ የጂሜል ኢሜል ነው። በቃ ግን በኢሜል ምን ማድረግ እችላለሁ? ሬጂስተር አድርጌ እንዲያውቅ ማድረግ እችላለሁ። ፓስወርዱን ግን የኢሜልን ፓስወርድ የመጠቀም ግዴታ የለብኝም። ስለዚህ ከታች እዚህ ጋር እንደምናየው ሬጂስተር ትሉና ለመጀመሪያ ጊዜ ከሆነ ማለት ነው ቅድም እንደነገርኳችሁ ከዚህ ላይ ለምሳሌ መኳንንት gmail.com እላለሁ። ዜን እዚህ ጋር ፓስወርዳችሁን 2 ያስገባለሁ። ፓስወርዳችሁን እዚህ ላይ ነው ትልቅ ስህተት የምንሰራው። ከዚህ ላይ ፓስወርዳችሁን የዋናውን ኢሜላችሁን ፓስወርድ ማስገባት የለባችሁም ነው። ለምን የሚለው ባላሳያችኋለሁ። ስለዚህ እዚህ ጋር ሰፓሬት የሆነ ፓስወርድ ነው የምትጠቀሙት። ኢሜል ዩኒክሊ ለሁሉም ተመሳሳይ ነው። ፓስወርዳችሁ ግን በቃ ከዛ ከዋነኛው ለምሳሌ xyz ምናምን የሚል ፓስወርድ መጠቀም ከሆነ ይሄን ፓስወርድ ለሁሉም xyz 1234 የሚለውን ፓስወርድ ለሁሉም አይነት ቫካንሲዎቻችሁ መጠቀምና ስትቀይሩ ደግሞ አንዴ መቀየር ሁሉንም አሊያ ደግሞ በአይምሯችሁ መያዝ ስትሮንግ ግን እንዲሆን ይመከራል ማለት ነው። ስለዚህ ከዛ በኋላ ሬጂስተር ትላላችሁ። ሬጂስተር ካላችሁ በኋላ ወደ ኢሜላችሁ አንዳንዶቹ ቬሪፋይ ያደርጋሉ። ካላደረጉ ጀስት ከዚህ በኋላ አደረጋችሁ በኋላ ፓስወርዳችሁን ጽፋችሁ ሎጊን ታደርጋላችሁ እንጂ በተደጋጋሚ የዋናውን ኢሜል ፓስወርዳችሁን አፕላይ በምታደርጓቸው
የተለያዩ ቫካንሲ ወይም ደግሞ የስኮላርሺፕ ወይም ደግሞ የኢቨንት ሬጂስተር ስታደርጉ ዋናውን ፓስወርዳችሁን ሬጂስተር አታድርጉ እላለሁ። ለምንድን ነው ግን ይህን ፓስወርድ አትጠቀሙ ያልከን የምትሉን ከሆነ ብዙ ነገሮች አሉ። ግን ቤዚክ ሁለት ነገር ልንገራችሁ። አንደኛው ኢሜላችሁ ስልካችሁ ወይም ፒሲያችሁ ላይ ዋናውን ኢሜላችሁን ስላስገባችሁት የእናንተ ፐርሰናል የሆኑ ኢንፎርሜሽንስ ብዙ የፋይናንሻል ኢንፎርሜሽኖችን ጨምሮ ሲንክ የማድረግ እና እናንተን ፕራይቬሲ የመያዝ እድል ስላለው ይህንን ፓስወርድ ሌላ ቦታ የምትጠቀሙት ከሆነ ኢሜላችሁ ኦልሬዲ ያላቸው ፓስወርድ ደግሞ ነገራችኋቸው ማለት ነው። በሌላ ነገር ራሳችሁን ቨልነረብል አደረጋችሁ ወይም ደግሞ ተጋላጭ አደረጋችሁ ማለት ነው። ይሄ ማለት ምን ማለት መሰላችሁ? ኤቲኤማችሁንና የኤቲኤማችሁን ፓስወርድ ለሰው ሰጣችሁ እንደማለት ነው። ሌላው ሁለተኛው ደግሞ ምን ችግር አለ ለሚለው መልሱ ደግሞ ሁሌም ቀደም እንደነገርኳችሁ 50 ቦታ ላይ አፕላይ ልታደርጋችሁ ትችላላችሁ። ስለዚህ 50 ፓስወርድ መያዝ ስለሚከብዳችሁ ለሁሉም ሎጊን ለማድረግ በጣም ስለምትቸገሩ ፓስወርዳችሁን ሰፓሬት አድርጋችሁ መያዝ በጣም ቀላል እና ላይፋችሁን ቀላል ያደርግላችኋል ማለት ነው። አይ ቲንክ ቤዚክ የሆነ ነገር እንዳገኛችሁ ተስፋ አደርጋለሁ። ይህ ነገር ለመስራት የተገደድኩት በተደጋጋሚ ጊዜ አፕላይ ለማድረግ ኢሜል ትክክል ነው ፓስወርዴንም አውቀዋለሁ ግን ሎጊን ስለምቢ ያለኝ ምናምን የሚሉ በተደጋጋሚ ከተለያዩ እህት ወንድሞች ስለሚመጣ ነው። ስለዚህ ይቺ ኖት እንድታደርጉ ጠይቃችኋለሁ። ስላረዘምኩባችሁ ይቅርታ፣ አመሰግናለሁ። ኤኒ ጥያቄ ካላችሁ ኮሜንት ላይ አስቀምጡ። እኔን እና መሰል ቴክ ቲፕስ ለማግኘት